እንደምናላችሁ አድማጭ ተመልካቾቻችን ይህ የለሚ ኩራ ክፍለ ከተማ መረጃ ፕሮግራም ነው። በዚህ የመረጃ ፕሮግራም ላይ በክፍለ ከተማ የሚገኙ የተለያዩ ሴክተር ኃላፊዎችን በመጋበዝ ስለ መልካም አስተዳደር፣ ስለ አገልግሎት አሰጣጥና የተለያዩ ክፍለ ከተማው ላይ የሚገለገሉ አካላትን በሚያገለግሉበት መንገድ የምናስተናግድበት ነው። እንድትከታተሉን እየጋበዝን ዛሬም አንድ እንግዳ ጋብዣለሁኝና ወደ እንግዳችን እንሄዳለን። ተስፋዬ ያነባለሁ የለሚ ኩራ ክፍለ ከተማ ዲዛይንና ግንባታ ስራዎች ጽሕፈት ቤት ኃላፊ ነኝ። እናመሰግናለን። ከዲዛይንና ግንባታ ስራዎች አንጻር በክፍለ ከተማችን በርካታ ስራዎች እየተሰሩ ይገኛሉ። በዚህ ዓመት ላይ እንደ ጽሕፈት ቤታችሁ የተሰሩትን ስራ በምን አይነት መልኩ ይገልጻሉ? በመጀመሪያ ደረጃ ቃለ መጠይቅ ልታደርጉልን ስለፈለጋችሁ እናመሰግናለን። በመቀጠል እንደምታወቀው ክፍለ ከተማችን ዲዛይንና ግንባታ ስራዎች ጽሕፈት ቤት ዓላማው ለማህበረሰቡ ጥራት ያለው ፍጥነት ፕሮጀክቶችን በፍጥነት ጊዜን ታሳቢ ማድረግ እና ወጪ ቆጣቢ በሆነ ሁኔታ ሰርቶ ማስረከብ ነው። በዛው ነባራዊ ሁኔታ በዘንድሮ ዓመት እንደ ጽሕፈት ቤታችን 28 ፕሮጀክቶችን ነው ለማህበረሰቡ ሰርተን ያስረከብ ነው። እነዚህ ሴክተራሊ የተለዩበት ሁኔታ ነው ያለውና የተሰሩ ስራዎች በጣም በጥራት በፍጥነት ወጪ ቆጣቢ በሆነ መልኩ ለማህበረሰቡ ተደራሽ ያደረግንበት ሁኔታ ነው ያለው። በየወረዳው ተደራሽ ማድረግ የቻልንበት ሁኔታ ነው ያለው። በዛ ነባራዊ ሁኔታ በጣም በተሻለ ሁኔታ እየተፈጸመበት ዓመት መሆኑን ያሳያል። በተባለው እቅድ እና ይዛችሁ የተነሳችሁትን ዓላማ መነሻ በማድረግ በክፍለ ከተማችን ለይታችሁ የምትሰሯቸው የፕሮጀክት አይነቶች አሉ። እነሱስ ምን ያህል ማህበረሰብን ተጠቃሚ ያደርጋሉ እና እነማን ናቸውስ? እናመሰግናለን። ፕሮጀክቶቹን ቀደም እንዳልኩኝ 28 ፕሮጀክቶች ናቸው በዘንድሮ ዓመት ደረጃቸውን የጠበቁ ፕሮጀክቶችን የሰራ ነው። ከዚህም ውስጥ በዋናነት ለትምህርት ነው በዋናነት ትኩረት ሰጥተው የትምህርት ፕሮጀክቶች 17 ፕሮጀክቶች ናቸው የሰራን። ከዛ ውስጥ G4 ወደ 11 መሆኑ፣ G+2 ወደ 4 መሆኑ፣ G0 5 መሆኑ እንደውም ሽንት ቤቶችን ጨምሮ የሰራንበት ሁኔታ ነው ያለው። ከዛም ባሻገር የጤናውንም በዛው ነባራዊ ሁኔታ ወደ 2 ጤና ጣቢያዎችን ሙሉ በሙሉ የማደስና አጠቃላይ ለተጠቃሚ ምቹ የማድረግ ስራ የተሰራበት ሁኔታ ነው ያለው። ቤተ መጻሕፍትን በተጨማሪ 2 ቤተ መጻሕፍቶችን በ2 ወረዳ ላይ ሙሉ በሙሉ የማደስና ተጨማሪ ግንባታዎችን በመገንባት ወጣትና ስፖርትም ላይ እንደዛው 3 መሆኑ ፕሮጀክቶችን የሰራንበትና አጠቃላይ 28 ፕሮጀክቶችን የሰራንበት ሁኔታ ነው። እነዚህ ፕሮጀክቶች በሚሰሩበት ጊዜ ፕሮጀክቶችን ሰርቶ ማስረከብ ብቻ ሳይሆን ለማህበረሰቡ ምቹ የማድረግ ከዛ ጋር ተያያዥ የሆኑት ነገሮችን እንበልና ለምሳሌ የትምህርት ቤት ከሆነ ቤተ መጻሕፍቶችን የመስራት፣ የሴትና የወንድ ሽንት ቤቶችን የመስራት፣ ማስዋብ፣ የግቢ ቴራዞ በመስራት በተጨማሪም ደግሞ የሚያስፈልጉት አጠቃላይ ትምህርት ቤቱ የጠየቃቸው ነገሮችን በተቻለ መጠን በጀትን ማዕከል በማድረግ በጥራት ስንሰራ የነበረበትና በተለይ ደግሞ የልማት ትንሽ ከከተማ ተነስቶ ወደኛ ክፍለ ከተማ በሰፊው የመጣበት ሁኔታ ስለነበረ ሰፊው የልማት ትንሽ የገባበት በተለይ አራብሳና አባዶ ላይ በተለየ ሁኔታ ከልማት ትንሽ ከዩኒቨርሲቲ የመጡት ማህበረሰብ ተደራሽ ለማድረግና ችግሮቻቸውን ሙሉ በሙሉ የሚቀረፍበት ሁኔታ ማዕከል በማድረግ ከሚመለከቱ አካል ጋር በመነጋገር በሰፊው እነሱ ላይ ትኩረት አድርገን የሰራበትና ኦልሞስት ኦል ማለት በሚቻልበት ሁኔታ ችግሮችን እየፈተነ ያለበት ሁኔታ ነው ያለው። ከቅድም ከተሰሩ ፕሮጀክቶች አንጻር ሲነሳ ትምህርትም ጤናንም ቤተ መጽሐፍ አገልግሎት የሚሰጥበት እና የወጣቶችንም የስፖርት ማዘውተሪያ ቦታዎች ተሰርተዋል ሲሉ ነበር። እንደው በትምህርት ቤት ላይ የተሰሩት የትምህርት ቤት የማስፋፊያ ስራዎች ምን ያህል ህብረተሰብን ተጠቃሚ አድርገዋል? በተሰሩት የትምህርት ቤት ግንባታዎች ላይ የመማር ማስተማሩ ስራ ምቹ እንዲሆን የተደረገበትና የተሰሩ ስራዎች ምን ያህል ችግር ቀርፈዋል ብለው ያስባሉ? አመሰግናለሁ። የተማሪ ዜጋ ለመፍጠር የትምህርት ጥራት ወሳኝ ነው። ለዛ ደግሞ የትምህርት ጥራት ለማምጣት ደግሞ የትምህርት ቤቶችን በጥራት መስራት እና በተለይ ሬሽዮ መጠበቅ የግድ አስፈላጊ ነው። ያ መነሻ ማድረግ ነው። ኖርማሊ ከአሁን በፊት የነበረው ሬሽዮ በጣም የተራራቀ ነበር እንደ ክፍለ ከተማችን ብዙ ትምህርት ቤቶች ላይ ያን መነሻ ማድረግ ከትምህርት ቤት ጋር እንደውም ከሚመለከታቸው የፕሮጀክቶች ኮሚቴ ጋር በመሆን የቱ ጋር ያስፈልጋል ብሎ ነገር በመለየት ትኩረት በመስጠት ቀደም እንዳነሳው በተለይ
በአራብሳና አባዶ ላይ በተለይ ደግሞ ትምህርት ቤቶቹ አስፈላጊ ነው የተባሉበት ቦታዎች ላይ በዛ አቅጣጫ እየሰራንበትና በየትኛው መልኩ ሰፊው ማህበረሰብ ያማከላሉ ተብሎ የታሰቡትን ነገሮች በተለይ ቀደም እንዳነሳው ትምህርቱን ብቻ ሳይሆን ከዛ ጋር ተጓዳኝ ነገሮች የሚያስፈልጉትን ተመጣጣኝ የሆኑ ስራዎችን እየሰራንበት ሁኔታ ነው ያለው እና ከትምህርትን ባሻገር ሌሎች ፕሮጀክቶችም ላይ በተመሳሳይ እንደዛ ነው የምንሰራው። ግሪነሪ የማድረግ ስራ በተጨማሪ አብረን ነው የምንሰራው። ማህበረሰቡን ሳቢ የማድረግ ስራዎችን አብረን ስራ የነበረበት ሁኔታ ላይ ነበረው። በጣም ጥሩ። በተለይ በዚህ ዓመት ከተማው የኮሪደር ልማት እየሰራች በነበረችበት ሰዓት ከመሀል ከተማ መጥተው እኛ ክፍለ ከተማ ላይ በርካታ ሰዎች ገብተዋል። ወደ አራብሳ አካባቢ በተለይ እና እነኛ ሰዎች ትምህርት ቤት እንደመጡ እንዲያገኙ የነበሩትን ስራዎች የተሳለጠ ምቹ ነገር ለመፍጠር ከትኩረት አንጻር አራብሳ ላይ የተሰሩ ትምህርት ቤቶች በአንደኛ በሁለተኛ ደረጃ ያሉ ትምህርት ቤቶች የነበረውን ችግር እንዲቀርፈዋል። እንደተባለው በቁጥሩ ብዙ የሆነ ማህበረሰብ ከዩኒቨርሲቲ ወደ እኛ ክፍለ ከተማ እየመጣ መሆኑ ይታወቃል። ይህ መነሻ ማድረግ የትምህርት ቤት ጥበት በአመት መጀመሪያ ላይ በሰፊው ነበር። ያን መነሻ ማድረግ የሚያስፈልጉትን ትምህርት ቤቶች አሁን እንደ ምሳሌ ብንወስድ አብዲ ጃርሶ ላይ አንድ G+4 ከኬጂ ጋር ተያይዞ የተሰራበትና አሁን ሙሉ በሙሉ አገልግሎት እየሰጠ ያለ፣ ቤኬ ላይ እንደዚህ G+4 እና ኬጂ የሰራበት ሁኔታ ነው ያለው። ዱዱቢሳ ላይ G+4 ምገባ፣ አጥር፣ ስፖርት ሜዳ የሰራበት ሁኔታ ነው ያለው። እንደዛው ኬጂ ጭምር እና ተመሳሳይ እንደዚህ አባዶ ትምህርት ቤት ላይ ሁለት ትምህርት ቤቶችን G+4 እና ምገባ ላይብራሪ የሰራንባቸው ሁኔታዎች ነው ያሉት። የአመቱ መጀመሪያ ላይ መስከረም ላይ ማህበረሰቡ ወደዚህ በመጣበት ጊዜ በተለይ ደግሞ ከኮሪደር ልማት ጋር ተያይዞ ሰፊ የትምህርት ቤት እጥረት ሲሪየስ ነበር እና ያን መነሻ ማድረግ ነው ትኩረት አድርገን ከዩኒቨርሲቲ በልማት ምክንያት ወደዚህ የመጡ ሰዎችን ማህበረሰቦችን ችግሩ እንዳይፈጠር ብለን ሙሉ በሙሉ ያስተካከልንበት ሬሾ በተወሰነ መልኩ ያስተካከልንበትና የክላስና የተማሪ ጥምርታ በተወሰነ መልኩ የተመጣጠነበት ሁኔታ ነው ያለው። አሁን ቦን ግን ገና ሰፊ ስራ የሚጠይቁ ነገሮች አሉ። በቀጣይነት የምንሰሩ ስራዎች አሉ። አሁን እንጂ ፕሮጀክቶችን በምንሰራበት ጊዜ ቅድም እንዳነሳው በእርግጠኝነት ሳቢ እንደሆኑ አድርገን የግቢውን ማስዋብ፣ አጠቃላይ የሚያስፈልጉትን የቤተ መጻሕፍት ስራዎችን፣ የኢሲዲ ስራዎችን አብረን አያይዘን የህፃናት ማቆያዎችን አያይዘን አብረን ስንሰራ የነበረበት ነው አብዛኛው ቦታ ላይ እና ኦልሞስት ትምህርት ቤቶች ድሮ የሚያስጠሉትን አሁን በአዲስ አበባ ደረጃ በሚገርምበት ሁኔታ እያማረ እንደ መናፈሻ ማድረግ ተማሪ እንዲውልበት እየተደረገ ያለበት ሁኔታ መኖር አመላካች ነው። ይህም አንዱ ጋርጎሪ አንዱ ማሳያ እንደመሆን እየሰራበት ሁኔታ ነው ያለው። ይህ መነሻ አድርጎ ማህበረሰቡ ከተለያዩ ክፍለ ከተማ የተለያዩ ማህበረሰብ መጥቶ እየጎበኘ ያለበት ሁኔታ ነው ያለው። አምሳት እናመሰግናለን። ከፕሮጀክት አፈጻጸም አንፃር ፕሮጀክቶች በቶሎ የማለቅ ሂደታቸው እየተፋጠነ የመጣበትን ልምድ እያየን ነው እና ተጀምሮ የሚቀሩ ፕሮጀክቶች የሉም እና እነዚህ ፕሮጀክቶች በ3 ወር በ6 ወር በአመት በ9 ወር እየተባለ የሚሰሩ ናቸው። እነዚህ ጥራታቸውን ከመጠበቅ አንጻር የእናንተ ክትትል ምን ይመስላል? እናመሰግናለን። ፕሮጀክቶችን በአሁኑ ሰዓት እንደምታወቀው ከዚህ በፊት አንድ +4 ለመጨረስ 1 አመት 2 አመት የሚፈጅበት ሁኔታ የነበረው፣ በተመሳሳይም G+2 በአመት ተኩል የሚፈጅበት ሁኔታ ነበር። በአሁኑ ሰዓት ግን አንድ G+4 ለመጨረስ ከ50 እስከ 56 ቀን ነው ማክሲመም የሚያዘው እና በዛ አቅጣጫ ሌሎችም ፕሮጀክቶችን በተመሳሳይ G+1 የኬጂ ለመስራት በእርግጠኝነት ከ30 እስከ 35 ቀን የሚፈጅበት ሁኔታ ነው ያለው። ይሄ በፍጥነት መጨረስ ብቻ ሳይሆን ጥራቱን ጠብቀን ነው የምንሰራው። ከዛ ባሻገር ኖርማል ክራሽ ስኬጁል አዘጋጅተን በየቀኑ የሚሰሩ ስራዎችን ዛሬ ምንድነው የምንሰራው ነገ ምንድነው የምንሰራው በሚለው በዛ አቅጣጫ ከመጀመሪያ እስከ መጨረሻ ድረስ በክራሽ ስኬጁል አማካሪ ያለ ያንን ፕሮጀክት ኮንትራክተር አለው። ኮንትራክተርና ኮንሰልታንሱ ይፈራረማል። ከዛ በኋላ ከጽሕፈት ቤቱና ከሱፐርቫይዝ ከሚያደርገው አካላት ጋር በመፈራረም ኤግዛክትሊ በተባለው ቀን ያሉት ስራዎች ተጠናቀዋል ብለው ነገር ደግሞ በየሳምንቱ እኛ ደግሞ ፊድባኩን እንገመግማለን። በዛ ደረጃ እየገመገም በእርግጠኝነት በአሁኑ ሰዓት አንድም ፕሮጀክት ያልተቋረጠ ወደ ኋላ የቀረ አንድ ፕሮጀክት የለም በዘንድሮ ዓመት በተመሳሳይ እና 7/24 ፕራክቲካል ኤክሰርሳይዝ አድርገን ፕሮጀክት ላይ እየፈጸምን ያለበት ሁኔታ በእርግጠኝነት ልምድ የምንቀስምበት ነው። ልምድን ወስደን በዛ አቅጣጫ የተቀመረ ነው በፓብሊክ በጽሕፈት ቤታችን። ፕሮጀክት አፈጻጸማችን ከጊዜ ጊዜ እየተሻሻለ ነው የመጣው።
በተመሳሳይ መልኩ ፕሮጀክቱ ላይ በሚሰራበት ሂደት ደግሞ ስራ አጥ ወጣቶች ምን ያህል የስራ ዕድል ተጠቃሚዎች አድርጋቸዋል? ፕሮጀክቶች ሲሰሩ በሰው ኃይል ነው የሚሰራው አብዛኛው ፓርቱ እና የሰው ኃይል ደግሞ በእርግጠኝነት በዘንድሮ ዓመት ከ3800 በላይ ነው የስራ ዕድል በግል የፈጠነው። በማህበር ደግሞ ለተደራጁ ማህበራት ደግሞ አነስተኛ ስራዎችን ከ2 ሚሊዮን እስከ 20-30 ሚሊዮን እስከ 40 ሚሊዮን የሚደርስ ለ18 ማህበራት የሰጠንበት ሁኔታና ማህበራትንም እንካሬጅ እያደረገ ራሱን እንዲችል ነገ ይሄ ማህበር ወደ ባለሀብትነት ወደ ኮንትራክተርነት ወደ ስራ መቅጠር እዛ ደረጃ እንዲደርስ እያደረግን ያለበት ሁኔታ ነው በአሁኑ ሰዓት ያለው እና ያ መነሻ በማድረግ በግለሰብ ደረጃ በማህበርም ደረጃ እየሰሩ ያሉት ሰራተኞች በተለይ ፕሮጀክት ላይ በጣም በተሻለ ሁኔታ እነሱም ፕሮጀክቶችን እንዴት መጨረስ እንደምንገባን ልምድ የወሰዱበትና በዛ አቅጣጫ አሁን ማህበርን ብንወስድ ብለን ለመናገር ሌላ ጊዜ ተንቀፍፈው መሰራው በአሁኑ ሰዓት ግን ከኮንትራክተር እኩል መሰራበት ሁኔታ ነው ያለው እና ይህ ለማህበርም የተሻለ ሁኔታ የፈጠርንበትና ዛሬ ከመቀጠር ወደ መቅጠር የሚሻገርበት ሁኔታ እያደረስን ያለበት ሁኔታ ነው ያለው። በዚህ ነበር ሁኔታ ለ3800 ዜጎች የስራ ዕድል ለፈጠርና በማህበር ደረጃ ደግሞ ለተደራጁት ማህበራት ደግሞ ለ18 ማህበራት የተለያዩ ስራዎችን በማሰራት በማህበሩ ስር በትንሹ ከ250 ሰው ያለበት ሁኔታ በጥቅሉ ወደ 4200 የስራ ዕድል ለፈጠርንበት ሁኔታ ነው ያለው። ይሄ ወደ ግለሰብ ስንወስድ በጣም ብዙ መሆኑን የሚያመለክት ነው። ከዛ ባሻገር በካፒታልም ደረጃ ኖርማሊ ፕሮጀክት ሲባል በጣም ሰፊ ካፒታል የሚወስድ ነውና በዛም ነበር ሁኔታ ኦልሞስት ከ2 ቢሊዮን ብር በላይ ነው ፕሮጀክቶች የወሰዱት። በጣም ጥሩ አፈጻጸም ነው ከዚህ አንፃር የታየው ሂደት ብዬ አስባለሁና እንዲያው በአመቱ ከያዛችሁት እቅድ አንፃር አሁን በደረስንበት ሂደት ላይ የአፈጻጸም ፐርሰንታችሁ ምን ያህል ነው? ምን ያህል ህዝብ ተጠቃሚ ነው? በፐርሰንት ደረጃ ኖርማሊ እቅዳችን በ2017 24 ፕሮጀክቶችን እንሰራለን ብለን ያልነው ግን አሁን የደረስንበት ኦልሞስት ወደ 32 ፕሮጀክት ላይ ደርሰናል። ከ150% በላይ ነው በፐርሰንት ደረጃ እና በጣም የተሳካ የስራ ዘመን ነበር። በስተመጨረሻው በተሰሩ ፕሮጀክቶች ላይ የተሰሩትን ፕሮጀክቶች ከመንከባከብ በአግባቡ ከመያዝ አንፃር ከህብረተሰቡ ይጠበቃል ይላሉ። ማህበረሰቡ ይሄን ፕሮጀክት ማንከባከብ መቻል አለበት። እኛ ሰርተን ለማህበረሰቡ ነው የምናስረክበው። ይሄ ፕሮጀክት ደግሞ ለትውልድ ነው ሆኖ ለትውልድ የሚተላለፍ ስራ ስለሆነ በአንድ የተሰርቶ በ5-10 ዓመት የሚፈርስ አይደለም። ለትውልድ የሚተላለፍ ስራ ነው እና በጥራትም የተፈጸመ ስለሆነ ያንን ማህበረሰቡ መጠበቅ ማንከባከብ ሙሉ በሙሉ የራሴ ነው ብሎ ሊይዝ ይገባል። በዛ መታየት አለበት ብሎ ነገር ለማህበረሰቡ መልዕክት አስተላልፋለሁ። አድማጭ ተመልካቾቻችን ፕሮግራሙን ሳቀርብ የነበርኩት እኔ በቀለች ጭርቆ ነኝ። በዛሬው ፕሮግራም ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። በተመሳሳይ በሌላ ፕሮግራም እስክንገናኝ ደህና ሁኑ።